በዓለ ጥምቀትን ስናከብር በጭራሽ ማድረግ የሌሉብን 4 ነጥቦች። እንደሚታወቀው የጥምቀት በዓል እግዚአብሔር አብ የምወደው ልጄ ይህ ነው ብሎ የመሰከረበት፣ ወልድ በአካል ወርዶ በእደ ዮሐንስ በዮርዳኖስ ወንዝ የተጠመቀበት፣ መንፈስ ቅዱስ በእርግብ አምሳል የተገለጠበት ትልቅ በዓል ነው። ታዲያ ይህንን በዓል ስናከብር በተለምዶ የምናደርጋቸው ጭራሽ ከቤተ ክርስቲያን አስተምሮ ውጭ የሆኑ 4 ነጥቦችን እንመለከታለን። የመጀመሪያው አለባበስ ነው። በተለምዶ በዓልን እንደመተጫጫ እንደመተያያ የሚያዩ አንዳንድ ሰዎች አሉ። አለባበስን በትክክል የማይለብሱ ድሬስ ኮዳቸው ከሃይማኖታዊ አስተምሮት ውጭ የሚሆኑ ሰዎች ማለት ነው። ይህ በቤተ ክርስቲያን ትልቅ ነውርና የተወገዘም ነው። ሰውነትን አሳልፈው የሚያሳዩ ልብሶችን መልበስ እንዲሁም ተፈጥሮን አጉልቶ ሊያሳዩ ይችላሉ ተብሎ የሚታሰቡትን ሜካፖች መጠቀም ይህ በኦርቶዶክስ እምነት ፈጽሞ የተከለከለና የተወገዘ ነው። መጽሐፍ ቅዱስ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 18 ከቁጥር 6 ላይ ከነዚህ ከታናናሾቹ አንዱን የሚያሰናክል ትልቅ የድንጋይ ወፍጮ አንገቱ ታስሮ ወደ ጥልቁ ቢወርድ ይሻለዋል ይላል። ስለዚህ መሰናክል የሚሆኑ አለባበስን የምትለብሱ ሰዎች ይህ በቤተክርስቲያን አስተምሮ ትልቅ ነውርና የተወገዘ ጉዳይ ነው ማለት ነው። እንግዲህ በጥምቀት ወቅት ካህናት በቅዳሴ መዘምራን ደግሞ በዝማሬ እግዚአብሔርን ያመሰግናሉ። እንደሚታወቀው ጃኖ የለበሱ ወጣቶች መለከት እየነፉ ነጋሪት እየጎሰሙ እግዚአብሔርን ሲያመሰግኑ ይታያል። ይህ ደግሞ እግዚአብሔር የነገስታት ሁሉ ንጉስ መሆኑን ለማሳየት መለከት የሚነፉት ደግሞ የመላእክት ምሳሌዎች ዮርዳኖስ ነያ ጥምቀተ ባሕር ዮርዳኖስ ነያ። ሁለተኛው ነጥብ ደግሞ የታቦታቱን መንገድ መዝጋት። ይህ ከቅርብ ጊዜ ወዲህ የመጣ ሲሆን ለፎቶና ለቪዲዮ በሚል ሰበብ አንዳንድ ከቤተ ክርስቲያኗ ስርዓት ውጭ የሆነውን ወደ ታቦታቱ ቀርበን ክሎዛፕ ለመቅረጽ የምንሞክረው መንገድ ነው። ይህ በጣም ትክክል ያልሆነና ለወደፊትም መቀረፍ ያለበት ጉዳይ ነው። ታቦት የእግዚአብሔር ቃል ማደሪያ ነው። ታቦታት ፊት ልንሰግድና በፍርሃት ልንቆም እንጂ ደፍረን ክሎዛፕ ለመቅረጽ መጠጋት የለብንም። ይህ ከስርዓት ውጭ የሆነ ነው። በሁለተኛ ሳሙኤል ምዕራፍ 6 ላይ ገብተን ብናነበው ታቦታትን በበሬዎች በሚሳብ አዲስ ሰረገላ ይዘው በሚሄዱ ሰዓት ኡዛ ታቦታቱን ለመንካት እጁን በመዘርጋቱ የደረሰበትን ቁጣና የደረሰበትን ቅጣት እናያለን። እንዲሁም ደግሞ ሚልኮን የዳዊት ሚስት ዳዊት በታቦታቱ ፊት በደስታ በሚዘምርበት ሰዓት በልቧ ባለቤቷን በመናቋ እስከምትሞትበት ዕለት ድረስ መካን ሆና እንደቀረች እናያለን። ስለዚህ ታቦታት የእግዚአብሔር ማደሪያዎች ስለሆኑ በታቦት ፊት በፍርሃት ልንቆምና ልንሰግድ እንጂ ከመጠን ያለፈ ቅርበትና ክሎዛፕ ታቦቱን ለማስገባት መጠጋት የለብንም። ይህም ሊቀረፍ የሚገባው ሁለተኛው ጉዳይ ነው ማለት ነው። ወደ ሶስተኛው ጉዳይ ደግሞ ስንሄድ አቡነ ዘበሰማያት ይትቀደስ ስምከ። ሶስተኛው ጉዳይ ንጹህ ሳይሆኑ ታቦተ ሕጉን አለመቅረብ ነው። በተለምዶ እንደምናደርገው ቤተክርስቲያን ሩካቤ ሥጋ የፈጸመ የወር አበባ ያለበት ህልመ ሌሊት የመታው ሰው ከቤተክርስቲያን 40 ክንድ ቁሞ ጸሎቱን ማድረስ ይችላል እንጂ ከቤተክርስቲያን 40 ክንድ እንደማይቀርብ ሁሉም የሚያውቀው ነው። ግን በጥምቀት ዕለት እነዚህ ነገሮች ይረሳሉ። ይህ ከቤተክርስቲያን አስተምሮ ውጭ ነው። ቤተክርስቲያኗ ታቦታቱን እንዲያነግሱ ንግሱ በዓሉ ላይ እንዲገኙ ትፈቅዳለች። አራተኛውና የመጨረሻው ምንድነው? ነዋያተ ቅድሳትን ለሌላ ስርዓት መጠቀም። ይህ ገጠር ላይ ያሉ አድባራቶች ላይ በብዛት የሚስተዋል ጉዳይ ሲሆን ታቦታትን ማንገስ ከጭፈራ ጋር ይዘው የሚያከብሩ አሉ። ይህ ከቤተክርስቲያን አስተምሮ ውጭ ነው። ምክንያቱም ቤተክርስቲያን ምን ትላለች? ያዘነ ቢኖር ይጸልይ፣ የተደሰተ ቢኖር ይዘምር ትላለች።